ጠቅላይ ሚኒስትር አብይ አህመድ በትናንትናው የእንደራሴዎች ማብራሪያቸው ካነሷቸው ምጣኔ ሀብታዊ ጉዳዮች መካከል የስንዴ ምርትን በሚመለከት ያነሱት ዋነኛ ነበር። እንደ ጠቅላይ ሚኒስትሩ ማብራሪያ መንግስታቸው የ4 ኪሎን ደጅ ከረገጠ ወዲህ ኢትዮጵያ በስንዴ ምርት ራሷን የቻለች ሀገር እንደሆነችም ገልጸዋል። ይህ ጉዳይ ሲነሳ የሚያማውና የሚያቅለሸልሸው ብዙ ነው ሲሉም በአነጋጋሪ ቃላት የተቃውሞ ድምጾችን ገልጸዋል። እውነታውና ሁሉም ሰው ላይ ያቆም ይገባው ነገር ግን ይላሉ ጠቅላይ ሚኒስትሩ እንኳን ከቀንዱ ከአህጉሩም ስንዴ በማምረት ሂደት የመጀመሪያ መሆናችን ነው ብለዋል። ታዲያ ይህ የጠቅላይ ሚኒስትሩ ማብራሪያ ላይ አዎንታዊ ምላሽ የሰጡ እንዳሉ ሁሉ ጉዳዩን በትችት መልክ ያዩትም ብዙዎች ናቸው። ታዋቂው ፖለቲከኛ ጀዋር መሐመድ በማህበራዊ ትስስር ገጹ ስንዴና ማዳበሪያን በሚመለከት አነጋጋሪ ጽሑፍም ከጠቅላይ ሚኒስትሩ ማብራሪያ በኋላ አቀርቷል። መንግስት ከፈረሱ ጋሪውን እያስቀደመ ነው፣ ከመሰረታዊ የማክሮና ማይክሮ ኢኮኖሚ ጉዳዮች ይልቅ ነዋይና ሀብትን አንገብጋቢ ባልሆኑና ከህዝቡ ኑሮ ጋር ቀጥተኛ ተዛማጅነት በሌላቸው እንቅስቃሴዎች ላይ መዋል ስራ አድርገውታል የሚል ወቀሳም በብልጽግናው መንግስት ላይ አቅርበዋል። የስንዴ ወይም የችጋር ጣጣ ብዙ ነው። መራብ ብቻ ሳይሆን ከዛም በላይ መከራ አለው። ኢትዮጵያ በችጋርና ችጋርን እንታደግ በሚሉ ሀገራት ደባም በተደጋጋሚ ተደቁሳለች። ስንዴ በጆንያ ለኢትዮጵያ እርዳታ ብቻ ሳይሆን መከራዋም ጭምር ስለመሆኑ የእርዳታ ፖለቲካው ያሳየን እውነታ ነው። ይህ እየታወቀ አንዳቸውም መንግስታት በኢትዮጵያ በምግብ ምርት ራስን ለመቻል ሌት ተቀን ህዝብን አነሳስተው አልሰሩም። አሁንም የተለየ ነገር በዘመነ ብልጽግና አላየንም የሚለው ደግሞ ዋነኛ መከራከሪያ ሆኖ ቀጥሏል። ለመሆኑ የጠቅላይ ሚኒስትር አብይ አህመድ የትናንት የፓርላማ ማብራሪያ እንዴት የሚቃኝ ነው? አስቸኳይ የምግብ እርዳታን የሚፈልግ በ20 ሚሊዮን የሚቆጠር ህዝብ ባለባት ሀገር በምግብ ራሳችንን ችለናል ማለትስ ምን አይነት አንድምታ ይኖረዋል? የሚሉና ተያያዥ ነጥቦችን በአዲስ ማለዳ ትንታኔያችን ልናየው ወደድን። እንደተለመደው ሁሉ አብራችሁን ስትቆዩ የሚባክን ደቂቃ የሚያልፋችሁም ሰኮንድ እንደማይኖር ከወዲሁ በመተማመን ነው። በዓለም አቀፍ ደረጃ ዳቦ ለሰው ልጅ እጅግ አስፈላጊና ጠቃሚ ከሆኑ መሰረታዊ የምግብ አይነቶች አንዱ ነው። ጥንታዊና እጅግ ተወዳጅ ወይም ዋን ኦፍ ዘ ወርልድ ኦልደስት ኤንድ ሞስት ቢላቭድ ፉድ ተብሎም በበርካቶች ዘንድ ይንቆለጳጳሳል። በነጋ በጠባ ከብዙ ቢሊዮኖች ደጅና ጓዳ የሚደርሰው በገበያ ላይ ሲኖር የመኖር ህልውናን የሚያረጋግጠው ዳቦ ሲታጣም አብዮት በመፍጠር ስልጣንን እንደ ወተት የሚንጥ ፖለቲካ አዘል ተወዳጅ ይዘትም አለው። በየትኛውም የዓለም ጥግ ተወዳጅ የሆነው ዳቦ ዋነኛ ግብዓት ደግሞ ስንዴ ነው። በዓለም አቀፍ ደረጃም የተለያዩ ሀገራት ስንዴን ያመርታሉ። ከራሳቸው ተርፎም ለሌሎች ሲተርፉ ማየት የተለመደ ነው። በተለያዩ ወቅቶችና ክስተቶች የስንዴ ምርት ማግኘት አሉን ብሏት ጎተራዋ ደርቆም ያውቃል እቺ ዓለም። ይህን ተከትሎ የስንዴ ፖለቲካ ወይም ዊት ፖለቲክስን በተደጋጋሚ ስታስተናግድ መለመድ ተለምዷል። በአሁኑ ወቅትም በስንዴ ፖለቲካ እየታመሰችም ትገኛለች። ምክንያቱም ደግሞ የዳቦ ቅርጫት የሚባሉትና ከዓለም የስንዴ ምርት የውጭ ንግድን ከ28 በመቶ በላይ ወይም 1/3 የሚሆነውን ፍላጎት የሚያቀርቡት ዩክሬንና ሩሲያ ወደ ለየለት ጦርነት ከገቡ 3 ዓመታትን ማስቆጠራቸው ነው። በሁለቱ ሀገራት ጦርነት ምክንያት የስንዴ ዋጋ በ13 ዓመታት ውስጥ ታይቶ በማይታወቅ ሁኔታ ኖሯል። ቀውስም በበርካታ ሀገራት የምግብ እጥረትን በማስተካከል ረሃብ ተቃውሞ ሊቀሰቀስ ይችላል የሚል ስጋትን አሳድሯል። የቀውሱ ተጽዕኖ በተለይም በሁለት ሀገራቱ ምርቶች ላይ ጥገኛ በሆኑ ሀገራት ላይ በርትቶ ታይቷል። ከሳውዲ አረቢያ እስከ ተርኪ፣ ከሱዳን እስከ ባንግላዴሽ፣ ከፓኪስታን እስከ እስራኤል፣ ከአዘርባይጃን እስከ ቪየትናም መላው ዓለም የስንዴ ጎተራቸው ባዶ ሆኗል። አብዛኞቹ ሀገራትም የስንዴ እጥረት በርትቶባቸው በብዙ መቶ ሚሊዮን ለሚሆኑ ዜጎቻቸው ዳቦ ለማቅረብ ተቸግረው ጎዳኖቻቸው በአመፅ ሲሞሉ ታይቷል። ይህን ለተመለከተ የዳቦ ጥያቄ አመፅን በተግባር የተመለከቱባቸው ግብጽና ሱዳንን በመመልከት የሆድ ነገር ሆድ ይቆርጣል፣ የዳቦ ነገር ጊዜ አይሰጥም በሚል እጥረቱ የህዝብን አመፅ አባብሶ ወደ መንግስት ግልበጣ ሊያመራ ይችላል በሚል ስጋት ውስጥ ተገብቶ እንደነበረም የአንድ ወቅት ትውስታ ነው። አሁን ላለው የሱዳን መስቀልቀል የግብጽም አለመረጋጋትና አምባገነንነት የዳቦ ጥያቄ መሰረታዊ ጉዳይና ዋነኛ ምክንያት ሆኖ እንደቀጠለም ይታወቃል። ችግሩ ከዩክሬንና ከሩሲያ በሚመጣ እህል ላይ ጥገኛ ለሆኑ የአፍሪካ ሀገራትም ራስ ምታት ሆኖ ታይቷል። በዚህ ሂደት ውስጥ የትናንትናው የህዝብ እንደራሴዎች ምክር ቤት የጠቅላይ ሚኒስትሩ ማብራሪያ ታዲያ ስንዴን ከሚያመርቱ ሀገራት ተርታ
በተለይም ከአህጉረ አፍሪካ የመጀመሪያ ነን የሚለው ነው። አሁንም ግን ብዙዎች ይጠይቃሉ፣ በእንደዚህ አይነት ሂደት ውስጥ ካለ አንድ ዳቦ 10 ብር በሚሸጥባት ሀገር አሁንም ቢሆን የተራቡ ሚሊየን እልፍ ነፍሶች በበረከቱባት ምድር ላይ እንዴት ይህንን መረጃ ጠቅላይ ሚኒስትሩ ሊያቀርቡ ቻሉም ይላሉ። መረጃዎች እንደሚያመለክቱት በዓለም አቀፍ ደረጃ ከሁለቱ ሀገራት ወደ አፍሪካ ይገባ የነበረው እህል በአፍሪካ ሀገራት መካከል በሚካሄድ ንግድ ብቻ መተካት የሚቻል እንዳልሆነ የሚታወቅ ነው። ይህ ደግሞ ለበርካቶች ድንጋጤን የፈጠረ ነው። የቀውሱ ውጤትም በአደባባይ ለመታየት ጊዜ አልፈጀበትም። 90 በመቶ የሚሆነውን የስንዴ ፍላጎቷን ከሁለቱ ሀገራት በምታስገባው ግብጽ የዳቦ ጋጋሪዎችም የዱቄት ዋጋ በጣም ውድ ሆነብን ሲሉ ሲማረሩም እየተደመጡ ነው። በእንደዚህ አይነት ሁኔታ ከዩክሬን 60 በመቶ የሚሆነውን የስንዴ ምርት የምታስገባው ሊባኖስም እንዲሁ ጭንቅ ውስጥ ነች። ታዲያ ጠቅላይ ሚኒስትር አብይ አህመድ በእንደዚህ አይነት ሂደት ውስጥ ያለፈውን የስንዴ ፖለቲካ በእኛ ሀገር ላንደግመው ሰርተንበታል ያሉበት ሂደት ለብዙዎች የሚዋጥ አልሆነም። ምክንያቱም ደግሞ ይላሉ እሳቸው እንደሚሉት አሁን ባለው ነባራዊ ሁኔታ የስንዴ ምርትን ለማሳደግ ተከታታይ ስራዎች መሰራታቸውን በማንሳትም ሙግታቸውን ያጠናክራሉ። ይህንን የማይስማሙ ሰዎች ደግሞ አሁንም ቢሆን የሚያነሱት የትኛው ስንዴ ነው ለሀገር ውስጥ ፍጆታ የዋለው? አሁንስ ቢሆን በዳቦ ጥያቄ የሚናጥ ህዝብ የለም ወይ? አሁንም ቢሆን ገበሬው ምን እየዘራ ነው? በየትኛው ሰላም ነው ስንዴን እያመረተ ያለው የሚለው መሰረታዊ ጥያቄያቸው አድርገውት ቀጥለዋል። የሌላ ሰው ዳቦ ሆድህን አይሞላም የሚል መፈክርን ይዞ የተነሳው የብልጽግና መንግስትም በራሴ ስራ በራሴ ጥረት ይህንን እያደረግኩ ነው ብሏል። አይመጣምን ትታ ይመጣልን በማሰብ የሰው ወርቅ ያደምቅ ብላ የራሷን መንገድ ጀምራለች የተባለችው ኢትዮጵያም በስንዴ ምርት የራሷን ፍላጎት ከማሟላት አልፋ ስንዴን ለዓለም አቀፍ ገበያ ለማቅረብ ተጨባጭ ስራዎችን በመስራት ላይ ትገኛለች ብለዋል ጠቅላይ ሚኒስትሩ። ከዛም አልፎ አሁንም እየሰራችም ነው ያሉት። በአንድ ወቅት በዚህ ጉዳይ ላይ ኔሽን ላይ ሀተታን ያቀረቡት የጠቅላይ ሚኒስትር ፕሬስ ሴክሬታሪያቷ ቢሌኒ ስዩም ኢትዮጵያ የስንዴ ፍላጎቷን አሟልታ ስንዴን ለውጭ ገበያ ማቅረብ ውጥኗን የጨዋታው ህግ የሚቀየር ነው ማለታቸው የሚታወስ ነው። ይህን ሲሉም ታዲያ አሁንም ቢሆን ኢትዮጵያ የምትጠይቀው ወይም ደግሞ ከውጭ የምታስገባው የስንዴ ምርት የለም ለማለት ይሆን ወይስ እያመረተች የምትልከውን ለአገር ውስጥ ፍጆታም እየዋለችው ነው በማለት ይሆን? ነገሩ ለብዙዎቹ ሆድ የሚቆርጥ ሆኗል። አሁንም ግን ዳቦን የሚጠይቁ ረሃብ ያዝለፈለፋቸው ድምጾች እዚህም እዛም መሰማታቸውን ቀጥለዋል።